ውድ ተመልካቾቻችን ሳምንታዊ የመምህር ዝግጅታችን ተጀምሯል። ዛሬም እንደተለመደው እንግዲህ መምህር ወደዚህ ስቱዲዮ እንጋብዛለን። መምህር ደግሞ ለእናንተ የሚመጥኑ የተለያዩ ጥያቄዎችን ያዘጋጃሉ። የሚመጡ የተለያዩ መምህሮች እናንተ ደግሞ በተዘጋጁ ጥያቄዎች ላይ ሙከራ ያደረጋችሁ እስከ 11 ሰዓት ድረስ በቀጥታ ስርጭት ወደ እናንተ እንዘልቃለን ማለት ነው። ዛሬ ላይ በሚዘጋጁ ጥያቄዎች ላይ 800 ላይ ዋይኤን እያስቀደማችሁ መልሶቻችሁን በተራ ቁጥራቸው መሰረት እንድታስቀምጡልን እንጋብዛችኋለን። ጥያቄዎቹ ተዘጋጅተዋል። እነሱን ተከታትለን ስንመጣ ደግሞ ከመምህር ጋር እንተዋወቃለን። ጥያቄዎቹን ካያችሁ በኋላ 800 ላይ ዋይኤን እያስቀደማችሁ መልሶቻችሁን ላኩልን። ሜሮ ሙልጌታ ካስፈጻሚያችን ቤተልሔም ብራኑና ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ እናደርጋለን። ወደ ጥያቄዎቹ እንለፍ። ውድ ተማሪዎቻችን ተመልሰን ተገናኝተናል። ለዛሬ የተዘጋጁት እንግዲህ የእንግሊዘኛ ጥያቄዎች ናቸው። በእነዚህ ጥያቄዎች ላይ ሙከራ እያደረጋችሁ ከመምህር ጋር እስከምንተዋወቅ ድረስ 800 ላይ ዋይኤን እያስቀደማችሁ የጥያቄውን ደግሞ ተራ ቁጥር በመግለጽ መልሶቻችሁን ታደርሱናላችሁ ማለት ነው። ስልካችሁ በሰራ ቁጥር ደግሞ እኛ እየደወልን እናንተን እናገኛለን። ከመምህር ጋር የምናገናኛችሁ ነው የሚሆነው። ስለዚህ ከመምህር ጋር እስከምንተዋወቅ ጥያቄዎቹን በደንብ ስሯቸው። 800 ላይ ዋይኤን እያስቀደማችሁ
መምህር እንግዲህ እዚህ ድረስ ጊዜሽን መስዋዕት አድርገሽ ለተማሪዎች የሚመጥን ጥያቄ በማዘጋጀት እሺ ብለሽ ስለተገኘሽ ከልብ እናመሰግናለን። እኔም አመሰግናለሁ አክብራችሁ ስለጠራችሁ። በጣም ጥሩ። እስቲ ያው ከተውውቅ አይደለም የሚጀመረው ሁሉም ነገር። እስቲ ስለ ራስሽ አስተዋውቂኝ። የመጀመሪያ ደረጃ ትምህርትሽ ምን ይመስላል? ሁለተኛ ደረጃ ትምህርትሽ እንዲሁም ደግሞ አሁን እስካለሽበት የትምህርት ደረጃ ምን ይመስላል የሚለውን እስቲ ሰፋ አድርገሽ አስተዳደግሽንም ጨምረሽ አመሰግናለሁ። ተወልጄ ያደግኩት በሰሜን ሸዋ ዞን በሞረትና ጅሩ እነዋሪ በምትባል ከተማ ነው። የተማርኩትም እዛው ነው። የመጀመሪያ ደረጃ ትምህርትም ሃይ ስኩልም እዛ ነበር። የትምህርት ባክግራውንዴን በጣም ነው የምወደው። እጅግ በጣም ኢንተረስቲንግ ነበረ። ኬጂ እዛ አልነበረም። አዲስ አበባ ኬጂ ልማር መጣሁኝ። አልተሳካም። 83 የነበረው ነው። በሶስት ወይም አራት አመት አካባቢ ላይ ነገሮች እንት ሲሉ ተመልሼ ሄድኩኝ ማለት ነው። 86 ላይ ትምህርት ጀመርኩኝ። ከዛ በኋላ ግን የነበረኝ የትምህርት ፍጥነት እጅግ የሚገርም 2 ክፍሎች በአንድ አመት በጣም ይገርም። 7ኛ ክፍል ላይ ብቻ ሙሉ አመት ተማርኩኝ። ምክንያቱም 8ኛ ክፍል ብሔራዊ ፈተና ስለነበረ በጣም በትምህርት ዓለም የምወደው ፓርት እሱ ነው። እንደዚህ እያልን እንግዲህ ቲቺንግ ገባን። 1996 ግራጁዌት አደረኩኝ። ከዛም ወደ ሰቆጣ የሚባል ሀገር ሄድኩኝ። 2 አመት አስተማርኩኝ ኮስት ሼሪንግ ስለነበረብን። ከ2 አመት በኋላ ደግሞ ወደ አዲስ አበባ ነው ጉዟችን። ደስ የሚል ጊዜ ነበረ። ከዛም መጣን። የግሉንም የመንግስቱንም ሚስዮንም ትምህርት ቤቶች አይተናል። እጅግ የሚገርም የስራ ዓለም ከተማሪነቱም ደግሞ መምህር መሆኔን የምወደው በህፃናት ንጹህ አይምሮ መወደድ ደስ ይላል በጣም። ቀጣዩ ጥያቄ እሱ ነበረ፣ መምህርነትን እንዴት ትገልጫለሽ የሚል ነበር። ግን ወደ ኋላ መለስ ስንል ይሄ አስተዳደግሽ የትምህርት ሁኔታሽ በጣም ደስ ይላል። በጣም ጎበዝ ተማሪ ነበርሽ ማለት ነው። ሁለት ክፍል እያለፍሽ ይሄድሽው። ከዛም አዲስ አበባ ከገባሁኝ በኋላ አዲስ አበባ ዩኒቨርሲቲ ሶሺዮሎጂ ቢኤ ዲግሪ አለኝ። ሶሺዮሎጂ ተምሬ ግን ስራ ለመፈለግ አልሄድኩም። ቲቺንግ ላይ ነው የቀጠልኩት ማለት ነው። የመጀመሪያውን ቲቺንጉን ተምረሽ ነበረ? ቲቺንግ ከተማርኩ በኋላ ወደ አዲስ አበባ ከመጣሁ በኋላ አዲስ አበባ ዩኒቨርሲቲ ነው ጆይን ያደረኩት። በማህበራዊ ጉዳይ ቢኤ ዲግሪን ከያዝኩኝ በኋላ በቲቺንግ ቀጠልኩኝ ማለት ነው። የትምህርት ሁኔታዬ ከሞላ ጎደል ይሄን ይመስላል። በጣም ደስ ይላል። እንዳልሽው ደግሞ በጣም ብዙውን የሀገራችንን ክፍል በተወሰነ መልኩ ቢሆን በትምህርትም በስራ አይተሽዋል። በጣም ደስ ይላል። እሱ አንድ ሌላ የሚያስይዝሽ ነገር ስላለ እንደው ግን መምህርነትን ስትገልጪ ንጹህ አይምሮ ጋር መዋል ደስ ይላል ብለሻል ቅድምም። እንዲህ እስቲ ዘርዘር አድርገሽ ንገሪን። መምህርነት ላንቺ ምንድነው? ሶሺዮሎጂ ተምረሻል። እሱን ትተሽም አሁን ላይ መምህርነቱ ላይ ያቆየሽበት በጣም ትልቅ ምክንያት ይኖርሻል ብዬ አስባለሁ። በትክክል ብዙ ጊዜ ያስተማርኩት በካቶሊክ ትምህርት ቤት ነው። መቼም ብዙ ሳያውቃሉ ብዬ አስባለሁ። ላዛሪስ ካቶሊክ ትምህርት ቤት 100 አመቱን አሁን በቅርብ ጊዜ ያከበረ 10 አመት አስተምሬያለሁ እዛ ትምህርት ቤት 10 አመት። አዎ። እና ከዚህ ሙያ ጋር አታች ዳርጎ ያስቀረኝ የተማሪ ፍቅር ነው። አይ ዶንት ኖ እኔ እንጃ ምን እንደማደርግ አላቅም። ተማሪዎች በጣም ይወድሻል። ልውጣም ብትይ ማትወጭበት ሲቹዌሽን ነው። ከዛም እንደገና አሁንም ፍልሰቴን ወደ ሌላ ካቶሊክ ትምህርት ቤት ነው ያደረኩት። ሞሮፍ እነዚህ ትምህርት ቤቶች ብዙ ዲሲፕሊን ላይ ስለሚሰሩም ይመስለኛል ተማሪዎቻቸው እጅግ የሚወደዱ ደስ የሚሉ ፍቅር የሚያስይዙ ሙያውን የሚያስወድዱ ስለሆኑ እንግዲህ እዚህ ሙያ ላይ አልላቀቅም ብዬ ቁጭ ብያለሁ ማለት ነው። በአጠቃላይ ስንት አመት ሰራሽ ማለት ነው? ኦልሞስት 20 አመት ሰራሁኝ በመምህር። አዎ በጣም ነው የሚገርመው። ምክንያቱም በጣም ሰፊ አመት ነው አይደለ? እውነት ነው። እንደው ተማሪዎችሽን ግን እንዴት ትገልጫቸዋለሽ? መምህርነት እኔ በጣም አድካሚ ስራ ነው ብዬ ነው ማስበው። እንዳልሽው በጣም ፍቅሩ ሊኖርሽ ይገባል። ሁሌም ራስሽን አፕዴት ማድረግ ይጠበቅብሻል። ከዛ አንጻር ከተማሪዎችሽ የምታየው ነገር ምን ይመስላል? እስቲ የሚያበረታሽ እሱ ነውና ብዬ አስባለሁ። ተማሪዎች ከመምህራን ፍቅር ይፈልጋሉ። ፍቅርን ዘርተሽ ነው ፍቅርን የምታጭጂው። ብዙ ጊዜ እናማራለን ብዙ መምህራን። እኔ ግን አማርሬ አላቅም። ደስ እያለኝ ነው ስራዬን የምሰራው። ተማሪዎችሽን በጣም በፍቅር መቅረብ ይኖርብሻል። ስትቀርቢያቸው ብዙ የምትሰሚው ነገር አለ፣ የምታየው ነገር አለ። ይነግሩሻል። ባቀረብሻቸው ቁጥር ባራቅሻቸው ቁጥር ደግሞ እየራቁሽ ነው የሚሄዱት።
ሶ የኔ ያለኝ ኔቸር እንግዲህ አይ ዶንት ኖ ብቻ እንደ ጓደኛ እንደ መምህር እንደ እናት እንደ አባት ካቶሊካዊት ቤተክርስቲያንም ታዛለች። ይሄ ነው ሚሽናቸው እነሱ እዛ ውስጥም ሆኔ ይሁን አይ ዶንት ኖ ብቻ እና ወደ ተማሪዎቻችን ክሎዝሊ መቅረብ እኔ ሙያውን እንደወድ ያደረጉኝ እነሱ ይመስሉኛል። አይ ቲንክ ተማሪዎቹ የሚያሳዩሽ ፍቅር አለ። ትንሽ ፍቅር ዘርተሽ ብዙ የምታጅጅበት የለም። ያ ነገር ይመስለኛል አይ ቲንክ ፕሮፌሽን በጣም እንደወደው ያደረገኝ። በጣም ደስ ይላል። እንግዲህ እንዳልሽው ነው የነሱ የሚሰጡሽ ነገር አንድ ስራውን እንድትወጁ ያደርጋል። ተማሪዎች ደግሞ በተቃራኒ ሁኔታ መምህራኖች በጣም እንደዚህ አንቺ እንዳልሽው እንደ ቤተሰብ ስትቀርቧቸው ደስ ይላቸዋል። ከዛ ውጪ ደግሞ የምትሰጧቸው የትምህርት አሰጣጥ ዘየም እንደዚሁ ወደ እናንተ እንዲቀርቡ ያደርጋልና ያንቺ የትምህርት አሰጣጥ ዘዴ ምን ይመስላል? በምን አይነት መልኩ ነው ለተማሪዎች ትምህርትን የምታደርሺው? ምን የተለየ ነገር ትጠቀሚያለሽ? ቋንቋ ማስተማር በተለይ እንግሊዘኛ ቋንቋ ስታስተምሪ ትንሽ ከባድ ነው የሚባል ላይሆን ይችላል፣ ግን ከባድ ነው የሚባል ስሜት አለ ልጆች ላይ። ለመጀመሪያ ጊዜ ሳገኛቸው ብዙ ጊዜን ኦልሞስት 19 አመት 8ኛ ክፍል ላይ ነበር ሳስተምር የነበረው። ልክ ሲመጡ ስታገኛቸው ለቋንቋው ጥላቻ ነው የምታዩ። ሶ በቋንቋን በማስተምርበት ጊዜ እኔ ሞሮፍ የራሴ ስትራቴጂ አለ። የኔ ብቻ ነው ባልልም በጌም ነው። ጌሞች አሉ። ሪዋርድ ነው ጌም ባይዞ በእኔ በማስተማር የመማር ማስተማር ሂደት ውስጥ ጌም ሽልማት ነው። ለጥሩ ስነ ምግባር ለመልካም ስነ ምግባር የሚሰጥ ሽልማት። ሶ ያችን ጌም ሲሉ ትምህርቱን ወደ መውደድ ፕላስ የተማርኩት ሶሺዮሎጂ እጅግ በጣም ረድቶኛል ብዬ አስባለሁ። በጣም ተማሪዎች መጀመሪያ ለትምህርቱ ፍቅር እንዲያሳድሩ መጀመሪያ አንቺን ይወደዱሽ። መምህሩን ከወደዱት ትምህርቱን የማይወዱበት ምንም ምክንያት የለም። ለአንድ ኳርተር ምናልባት ከትምህርቱ ጋር ቻሌንጅ አለ። ያው እንግሊዘኛ ከመሆኑ ጋር ይሄ ኮመን ነው ብዬ ነው። በፍቅር የሚወዱ ተማሪዎች ይኖራሉ። እንግሊዘኛን ማስና እንግሊዝኛ ደሴም ባህሪ ያላቸው ይከብዳል አይገባንም የሚል የተሳሳተ አመለካከት አለ ተማሪዎች ጋር። ሶ ያንን መጀመሪያ ትምህርቱን እንደማይከብድ አዌር ማድረግ ይኖርብኛል፣ ማሳወቅ ይኖርብኛል፣ ኢንተረስት እንዲያሳድሩ ማድረግ ይኖርብኛል። ፈርስት እኔ እንዲወዱ ነው ማድረግ። ልክ እኔን ሲወዱ ትምህርቱን ይወዱታል። ላንቺ ብለን ነው የሚልሽ ተማሪ አለ። ቲቸር እኔ እኮ እንግሊዘኛ ላንቺ ብዬ ወደድኩት ይሉሻል። ብቻ ትምህርቱን እንዲወዱት አይደለ? እኔን አብሮ መውደዳቸው መልካም ነው፣ ደስ ይላል። ሶ እኔን ከወደዱኝ አበቃ። ለአንድ ኳርተር ሰከንድ ኳርተር ላይ ሰምሃው ትንሽ መወዛገብ ይኖራል። ሰርድ ኳርተር ላይ ትምህርቱን ይወዱታል። ልምዴ ይሄ ነው። ለምን ወደዱት? መጀመሪያ የነበረው አሰጣጡ ነው እንዲወደድ የሚያደርገው። ቋንቋ ዝም ብለን ሌክቸር የምናደርገው አይደለም። ቴክኒኮች፣ ስትራቴጂዎች፣ ጌሞች፣ ብዙ ነገሮች አሉ፣ ፍሪቶኮች አሉ። እነዛን ለማግኘት ሲሉ ይፍጨረጨራሉ። ላይክ ሞቲቬት ማድረግበት የተለያየ ነገር ተጠቀማለሁኝ። ላይክ ቦነስ ሊሆን ይችላል፣ ሌላ አይነት ሽልማት ሊሆን ይችላል። ብዙ ነገሮች አዘጋጃለሁ። በዛ ይመስለኛል እንግዲህ ለትምህርቱ ፍቅር ያሳድራሉ። ፕላስ እኔንም አብሬ ወድኛል ማለት ነው። በጣም ደስ ይላል። እንደዚህ አይነት ቴክኒኮች በጣም አሪፍ ናቸው። አንደኛ ተማሪው እንዳልሽው ነጻ ሆኖ ወደ ክፍል እንዲገባ ያንቺ ክፍለ ጊዜ ሲመጣ በጉጉት እንዲጠብቅ አንቺንም በጉጉት እንዲጠብቅ፣ ከዛ ውጪ ግን ለትምህርቱ በጣም ጥልቅ የሆነ ፍቅር እንዲኖረው ያደርጋልና እንደዚህ አለ አይደለ? ይሄ ቀላል በሚመስሉ ነገሮች ማታለያ እንላቸውም፣ ግን የሚሳቡባቸውን ነገሮች ማድረግ ደግሞ አንዱ ልዩ ነገር ነው ብዬ አስባለሁ። የየሰው ተሰጥኦ ነው ብዬ አስባለሁ። በጣም ደስ ይላል። እንግዲህ መምህር 1 ሰዓት ነው ቆይታችን። ስለዚህ ጥያቄዎችን ደግሞ ያነሳን ከዛ መሀል ደግሞ አንዳንድ ነገሮችን እየጨመርን እያወራን እንሄዳለን። ስለዚህ ወደ መጀመሪያው ጥያቄያችን እናልፋለን። ውድ ተማሪዎቻችን እስካሁን ድረስ እንግዲህ የሞከራችሁ እንደሆነ ተስፋ እናደርጋለን። መልሶቻችሁን 800 ላይ ዋይኤን በማስቀደም በተራ ቁጥራቸው መሰረት መልሶቻችሁን ላኩልን። ስልካችሁ በሚሰራ ጊዜ እናገኛችኋለን። አሁን የመጀመሪያውን ጥያቄ እናስታውስና ተመልሰን ስንገናኝ ከመምህር ማብራሪያና ምላሽ እናገኛለን። ወደ ጥያቄው እንለፍ።
ተመልሰን ተገናኝተናል ተማሪዎቻችን። የመጀመሪያውን ጥያቄ አስታወስን። እንግዲህ እናንተ መልሶቻችሁን ማድረሳችሁን ቀጥሉ። ስልካችሁ ሲሰራ የምናገኛችሁ ይሆናል። መምህር የመጀመሪያውን ጥያቄ ተከታተልን። የመጀመሪያው ጥያቄ ሀሳቡ ምንድነው? መልሱስ ወደሚለው ማለፍ እንችላለን። እሺ የመጀመሪያው ጥያቄ የፓንክቹዌሽን ማርክ ጥያቄ ነው። ፓንክቹዌሽን ማርክ ግሬድ 7 ላይ ተማሪዎች እንደምታውቁት punctuation marks they don't have great value. So in the choices to the one which is correctly punctuated, my mother name is Chaltu. This is incorrect. Why? My mother name there must be apostrophe s to show possession. The second choice, he says, you will have a test tomorrow. He says, this is the value of comma. He says, the comma is outside the quotation mark. Within the quotation mark, this is the quoted speech. You will have a test tomorrow. So, the comma is outside the quotation mark. After you finish this, there is a full stop, close the quotation mark. This is the right answer. Choice C, my mother's name is Chaltu. This is the correct one, but the apostrophe is correct, but Chaltu, the name Chaltu, capitalization. Unit 3, capitalization. The name Chaltu must be the first one capitalized, but in this choice C is small. That's why this is incorrect again. Choice D, if you study hard, you will pass. Again, this is the value of comma in conditional sentence. In conditional sentence, if the if clause comes first, there must be comma after the if clause. The dependent clause here, the if clause, there must be the comma, but in this choice, there is not the comma. That's why this is again incorrect. So the right answer will be, he says, you will have a test tomorrow. Thank you. እናመሰግናለን መምህር። ትክክለኛው መልስ ቢ ላይ የተቀመጠው ትክክለኛውን ስርዓተ ነጥብ የያዘው እሱን ነው ማለት ነው። እናመሰግናለን። አረፍ ማለት ትችላለሽ። የመጀመሪያውን ጥያቄ በዚህ መልኩ ጨርሰናል። ውድ ተማሪዎቻችን ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄስ ምንድነው የሚለው ካየን በኋላ ተመልሰን ስንገናኝ ከመምህር የምንሰማ ነው የሚሆነው። እናንተ ደግሞ 800 ላይ ዋይኤን እያስቀደማችሁ መልሶቻችሁን አድርሱን። ሁለተኛው ጥያቄ ተከታትለን ተመልሰን እንገናኛለን።
ተማሪዎቻችን የሁለተኛውን ጥያቄ አስታውሰን ተመልሰን ተገናኘን። ወደ መምህር ከማለፋችን በፊት ተማሪ መስመራችን ላይ ይገኛል። ተማሪያችን እናገኛለን። መምህር ሄሎ 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 ልቀንሰው ነው ድምፁን ወይስ ላጥፋው? እሺ ድምፁን አጥፊው። እሺ አጠፋሽው? እሺ ሄሎ ተማሪያችን አጥፊዋ አሁንም እያዳመጥሽው ነው፣ ከኋላ ይሰማኛል። ያ በቃ አጥፋው። እሺ እንተዋወቅ። ስምሽ ማን እንበል? ከየት ነው የምትደውይልን? ፎዚያ። ፎዚያ ከየት ነው የምትደውይልን? ከአድዋ። ከየት? ከአድዋ። ከአድዋ። በጣም ጥሩ። እሺ ፎዚያ የሁለተኛው ጥያቄ ላይ ነው የምንገኘው። የሁለተኛው ጥያቄ ልታብራሪልን ነው? እሺ እሺ ጥያቄው እየታየ ነው። አንቺ ደግሞ ማብራራትሽን መቀጠል ትችያለሽ። ከዛ ደግሞ መልሱን ትነግሪናለሽ። እሺ እሺ ቀጥይ። እሺ መጀመሪያ ጥያቄውን ነው የማንብበው? ችግር የለውም። ጥያቄው እኛም እያየነው ነው፣ አንቺም እያየሽው ነው። ስለዚህ ለዚህ ጥያቄ ትክክለኛው መልስ የትኛው ላይ የተቀመጠው ነው? ከዛ ደግሞ ለምን ሆነ የሚለውንም መግለጽ ከፈለግሽ ትችያለሽ። መልሱን ያልኩት ዲ ስትዳይ። መልሱን ምንድን ነው ያልሽው? ዲ ስትዳይ። ስታዲ ስታዲንግ ስትዳይ። እሺ ዲ ነው ቢ ነው? ዲ ቢ ዲ ዲ ነው። እሺ ሁለተኛ ፊደል ቢ ዲ ነው። ቢ ነው። እሺ ምክንያትሽን እስቲ ንገሪን ፎዚያ። ለዚህ ፎዚያ እሺ ምክንያትሽን ንገሪን እስቲ። ቢ ብለሽናል አይደለ? ለምን ቢ አልሽ? የሚል እሺ እሺ ምክንያትሽን ንገሪን እስቲ። ሰባተኛ ክፍል ያለን እሺ መምህራችን እንደዚህ ጥያቄ አቅርቦልን ነበርና ከዛ በሱ ጭንቅላት ላይ ይዤው ነበር። ከዛ በቃ እሱን ያደረኩት። ስለዚህ ኤ ቢ ሲ ዲ የመጨረሻው ለአንቺ መልስ ነው ማለት ነው? ዲ ነው። ኤ ቢ ቢ። በጣም ጥሩ። እሺ በደንብ ነግራናለች። ተምራው ነበር አስታውሳኔ የመለሰችው። መምህር ምን ትያታለሽ? ጎበዝ ፎዚያ፣ በመሞከርሽ በጣም ነው የምናመሰግነው። ሁለተኛው ጥያቄ ምክንያታዊ መሆን ግን ያስፈልጋል። ምንድነው የሚለው? ዩኒት 1 ላይ ነው የተማራችሁት። ዳዝ ሂ ዳሽ ኢንግሊሽ ላንጉዌጅ ይላል። ሳብጀክት ቨርብ አግሪመንት ላይ ዳዝ ካለ ቨርቧንን ነው የሚወስደው። ቢ የሆነበት ምክንያት ይሄ ነው። ዳዝ የሚለው ከሰርድ ፐርሰን ሳብጀክት ሂ ጋር አግሪ ስላደረገ ቀጣይ የሚመጣው አዘ ሜን ቨርብ ስለሆነ ስተዲ ያልንበት ለዛ ነው። ፎዚያ ሰማሻት አይደለ መምህርን? ፎዚያ አዎ። ስለዚህ አስታውሰሽ መመለስሽ በጣም ጥሩ ነገር ነው አይደለ? የሚበረታታ ነገር ነው። ግን ደግሞ ጥያቄዎችን እንደዚሁ እስከነ ምክንያታቸው መመለስ ደግሞ ተጨማሪ ነው። ቅድም መምህር ስትል እንደሰማሻት እንደ ቦነስ ይቆጠራል ማለት ነው አይደለ? ቦነስ ባይሆንም በግድ የሚያስፈልግ ነገር ስለሆነ ሌላ ጊዜ ደግሞ እንደዚህ ታብራሪልናለሽ ማለት ነው። መልሱን ግን በትክክል መልሰሽልናል፣ እናመሰግናለን። ሌላ ሀሳብ አስተያየት ካለሽ ግን ትችያለሽ። እሺ አመሰግናለሁ። እሺ ፎዚያ እናመሰግናለን። መልካም ጊዜ ይሁንልሽ። እሺ ተማሪዎቻችን ከብዙ ቦታ ይደውላሉ። ትንሽ የድምጽ አለመሰማማት ነው። ፎዚያ ቢ ነው ያለችን፣ ዲ የምትል ይመስላል ቅላጼዋ ውስጥና ቢ ብላናለች። እንደው የምትጨምሪው ሀሳብ ካለ? ጥሩ። ዩኒት 1 አሁንም ግሬስ 7 ላይ ሰባተኛ ክፍል ዩኒት 1 ወደ መጨረሻ ላይ ምን ያስተምረናል? ሲምፕል ፕሬዘንት ያስተምራል። ሲምፕል ፕሬዘንት። ሲምፕል ፕሬዘንት ላይ ሰርድ ፐርሰን ሲንጉላር ሂ ሺ ኢት ኢፍ they are the subject እንዳትረሱ። እነዚህ በሰው ስም ሊሆኑ ይችላሉ። ፕሮናውኖቹ በሰው ስም በነገሮች ስም ሊሰየሙ ይችላሉ። ነጠላ ባለቤት ነጠላ ቨርብ ያስከትላል። ነጠላ ቨርብ የምንለው ቪኤስ እንደ ቨርባችን ቪኢኤስ ኦር ቪአይ
ኢኤስ። እነዚህ በአፋርማቲቭ ሴንቴንስ ላይ ወይንም በፖዚቲቭ አረፍተ ነገር ላይ ግሶቻችን ላይ ኤስ ኢኤስ ወይንም አይኢኤስ ስንጨምር በኢንተሮጋቲቭ እና በኔጌቲቭ ሴንቴንሶች ላይ ግን ልክ ሁለተኛው ጥያቄ ላይ እንዳያችሁት ዳዝ ሆኖ ይመጣል። ዳዝ በሚሆንበት ጊዜ ግን እነዚህ አይኖሩም ማለት ነው። የነዚህ ትርጉም ዳዝ ነው። ዳዝ ዋንስ ካለን ኖ ኒድ ኦፍ ዩዚንግ ዞስ። ስለዚህ ዳዝ ሂ መልሳችን ምን ነበር? ስተዲ ነው ማለት ነው። በስተ መጨረሻም ፎዚያ ስለሙከራሽ እናመሰግናለን። ያ ትክክለኛው መልስ ሰጣናለች። ምክንያቱን ደግሞ ከመምህር ካንቺ አሁን በደንብ ሰምታለች። ስለዚህ ለሚቀጥለው እስከነ ምክንያቱ ትመልሳለች ማለት ነው። በትክክል ውድ ተማሪዎቻችን እንግዲህ የቀጠልን ነው። ሁለት ጥያቄዎችን ጨረስን፣ የመጀመሪያውንና ሁለተኛውን ጥያቄ። ሶስተኛው ጥያቄ ላይ ነው የምንገኘው። ሶስተኛውን ጥያቄ ደግሞ በተወሰነ መልኩ ተከታትለን ተመልሰን እንገናኛለን። የሶስተኛውን ጥያቄ ተከታትለን ተመልሰን ተገናኝተናል። ውድ ተማሪዎቻችን እናንተም እንግዲህ የሞከራችሁ ከኛ ጋር አብራችሁን ስላላችሁ ከልብ አድርገን እናመሰግናለን። የሶስተኛው ጥያቄ ላይ ነው የምንገኘው። የሶስተኛውን ጥያቄ ደግሞ የሚመልስልን ተማሪ አየር ላይ ይገኛል። አሁንም ተማሪዎቻችን በርከት እያሉ ነው። በነገራችን ላይ በጣም ብዙ ተማሪዎች ይደውላሉ፣ ይሞክራሉ። በዚች በአንድ ሰዓት ውስጥ ገና ሳይጀምር ራሱ ፕሮግራሙ በጣም ብዙ ተማሪዎች ይደውላሉና በጣም ይከታተሉታል። ከትምህርት ቤት ውጪ ደግሞ እንደዚሁ ትምህርታቸውን እንዳይረሱ የሚያደርግ ፕሮግራም ነውና እነሱን ደግሞ ማሳተፍ የኛ ግዴታ ነውና ስለዚህ አሁንም ተማሪያችን መስመር ላይ ይገኛል። ሄሎ ሄሎ፣ ጤና ይስጥልን። ማን እንበል? ከየት ነው? ዲቦራ ነው የባላለው ከአዲስ አበባ። ዲቦራ እንዴት ነሽ? ደህና ነኝ። የዛሬዎቹ ጥያቄዎች እንዴት ናቸው? አሪፍ ናቸው። ቀላል ናቸው ወይስ ከባድ ናቸው? ቀላል ናቸው። ቀላል። ስንተኛ ክፍል ነሽ? 7። አዎ ትክክለኛ የዛው ክፍል ጥያቄ ስለሆነ በደንብ ይቀልሻል። የሶስተኛው ጥያቄ ላይ ነው የምንገኘው። የሶስተኛውን ጥያቄ ልታብራሪልን ነው? አዎ። ምን ያህሎቹ ሞከርሽ ግን እስካሁን ድረስ ያሉትን? ሁለቱንም ሞክሬያለሁ። የስንተኛውና የስንተኛውን? የሶስተኛውን? የሶስተኛውና የአንደኛው። በጣም አሪፍ በጣም አሪፍ። እሺ የሶስተኛውን ጥያቄ እስቲ አብራሪልን። የሶስተኛው ጥያቄ መልሱ ሲ ነው። እሺ ምክንያት ላይ ዲ ስላለ ዲ ደግሞ ፋክተር ነው የሚገልጽልን። ለዛ መልሱ የሚሆነው ሊስትድ ነው። ሲ አዎ በትክክል መልሳለች አይደል? አዎ በጣም እስቲ ምን ጎበዝ። ትያታለሽ ዲቦራ? ዲቦራ በጣም ጎበዝ ነሽ። እስቲ ምክንያቱን አብራሪልኝ። ከላይ ጥያቄው ላይ ዲል ስለሚላይ ዲል ደግሞ ፋክተር ነው የሚገልጸው። ፋክተር የሚገልጽ ሲሆን ደግሞ ጥያቄው መልሳችንን የምንሰጠው እንደተጠየቀው ስለሆነ መልሱ በፋክተር ነው የሚገለጸው። የቪዚት ፋክት ደግሞ ቪዚትድ ነው። ለዛ መልሱ ሲ ነው።
በጣም ጎበዝ ዲቦራ፣ በርቺ። በጣም ጎበዝ ተማሪ ነሽ። ቆንጆ ሪዝን የሰጠሽን እናመሰግናለን በጣም ዲቦራ። እንግዲህ መምህር በጣም አጥጋቢ ሆነ ምክንያት ነው የሰጠሻት። በዚህ መልኩ ነው ተማሪዎች መመለስ ያለባቸው እያለች ነው። አንቺ ደግሞ ጥሩ የሆነ ማብራሪያ ሰጥተሽናል፣ ከልብ እናመሰግናለን። ሌላ ሀሳብ አስተያየት ካለሽ ትችያለሽ። መምህር አስቴርን አውቃታለሁ። የኛ እንግሊዝኛ ተማሪ ናትና ተማሪዋ ነሽ ዲቦራ? 7ኛ ቢ ሲ አውቅሻት መምህር? በጣም ደስ ይላል። በጣም ደስ ይላል። ነው የምናመሰግነው። ስለዚህ የኔ ተማሪ ነሽ ማለት ነው። ደስ ብሎኛል በጣም ስለደወልሽ ዲቦራ። እንግዲህ መምህር ቀደም ሲልም የተለያዩ ነገሮች እየነገረችን ነበር ስለ ተማሪዎቿ። አንቺ ደግሞ ልዩ ስለሆነ ምክንያቱም ተማሪዋ ነሽና ስለ መምህር ትንሽ የተወሰነ በጣም ባጭሩ ንገሪንና እንሰነባበታለን። ምን አይነት መምህር ናት መምህር አስቴር? መምህር አስቴር በጣም ደስ የምትል መምህር ስትሆን አንድ ነገርን አሁን ለምሳሌ መጽሐፉ ላይ ያለውን ብቻ አይደለም የምታስረዳን፣ ተጨማሪ ነገሮችንም አንብባ እንዲሁም ካላት እውቀት የምታስረዳና ምርጥ አስተማሪ ናት። በጣም ደስ ይላል። በጣም ደስ ይላል። በምስክር ነው ዛሬ ፕሮግራማችን እየሄደ ያለው። በጣም ደስ ይላል። ተማሪዋ ደግሞ በመሆንሽና እዚህ ያለውን ነገር እሷ የምትነግረንን አንቺ ደግሞ ተጨማሪም ነገር ስለነገርሽን በጣም ደስ ብሎናል። ስላገኘንሽ በጣም ደስ ብሎናል። እሷም ትኮራብሻለች፣ አንቺም ደግሞ በመምህርሽ መኩራት አለብሽ። ምክንያቱም ልዩ መምህር ናት። የተለያዩ ቴክኒኮችን እያሳየቻችሁ ነው አይደል የምታስተምራችሁ። ስለዚህ እናንተ ደግሞ ያንን ነገር በጣም ብልጥ ሆናችሁ መጠቀም አለባችሁ። በርቺ እንላለን። ስለደወልሽ ስለተሳተፍሽ ከልብ እናመሰግናለን። መልካም ጊዜ ይሁንልሽ። እሺ ዲቦራ፣ መልካም ጊዜ። በጣም ደስ ይላል። ልዩ አጋጣሚ ነው። ተማሪሽ ናት? ተማሪ ናት። ጎበዝ ተማሪ ናት። በጣም ደስ ይላል። ስላንቺም እንግዲህ ጥሩ ነገር ተናግራለች። ይሄ ነው በቃ መቀጠል ያለበት። በተማሪና በአስተማሪ መሀል ያለው ነገር በዚህ መቀጠል አለበት። የሶስተኛውን ጥያቄ በጥሩ ምክንያት ገልጻልናለች። እንደው ምታኪው ነገር ካለ? ዲቦራ በትክክል ገልጸዋለች። ኮንቨርሴሽን ነው። Did you visit the city where we live in? The conversation በሲምፕል ፓስት ስለተቀመጠ ስንመልስም በሲምፕል ፓስት እንመልሳለን። ዩኒት 2 7ኛ ክፍል ምዕራፍ 2 ላይ ስለ ሲምፕል ፓስት ያስተምራል ማለት ነው። ስለዚህ የቪዚት ፓስት ፎርም ቪዚትድ ነው ብላ መልሳለች። በትክክል ነው ያበራራችሁ። ብዙ የሚጨምር ነገር የለም። ይጨምር የለም። በጣም ደስ ይላል። በጣም ደስ ይላል። መምህር እንደው ወደ ሌሎች ጥያቄዎች ከማለፋችን በፊት የእንግሊዘኛ መምህር ነሽ። ሁሉም መምህሮች ትምህርታቸውን ልዩ አድርገው ነው የሚያዩት። እንግሊዘኛ መምህር ደግሞ እንዳንቺ በምን አይነት ሁኔታ ልዩ ነው ልትዩ ትችያለሽ? ያው እንደምናውቀው እንግሊዘኛ ኢንተርናሽናል ላንጉጅ አይደል? ፕላስ እኛም ደግሞ እንደ ኢትዮጵያውያን ሚዲየም ኦፍ ኢንስትራክሽን እንግሊዘኛ ነው። እንግሊዘኛን ማወቅና መማር ጀስት ኮሚኒኬት ማድረግ ምርጫም አይደለም ግዴታ እንጂ። ምክንያቱም በሌሎች ሳብጀክቶችም ላይ ተጽዕኖ አለው፣ ኢንፍሉዌንስ ያደርጋል። ተማሪዎች ቸልተኝነት እንዲኖራቸው አልፈልግም በዚህ ሳብጀክት ላይ ነው። ምክንያቱም ላይክ ቁልፍ ነው ባይ ነኝ። ሁሉም ሳብጀክት እኩል ነው ኦፍ ኮርስ እሱን አውቃለሁ። ማስትና እንግሊዘኛ ግን ለድርድር የሚቀርቡ ሳብጀክቶች አይደሉም። ሁለቱ ናቸው ቁልፎቹ። ብዙ ጊዜ ወላጅ ይረዳል ከተማሪዎቻችንም በላይ ማስትና እንግሊዘኛ ልጆቻቸው መስራት እንዳለባቸው በጣም አተኩረው ይናገራሉ ወላጆች። መንግስትም እንደ ትልቅ አቅጣጫ ይዞታል። ማስትና እንግሊዘኛ ላይ ከፍተኛ ትኩረት ተሰጥቶ እየተሰራ ነው ያለው። ተማሪዎች ይህንን ቋንቋ አሁን ደግሞ መማር ለሚፈልግ ኢንተረስትድ ለሆነ በጣም አክሰሰብል ነው። በእጃችን በያዝነው ሞባይል ብዙ ነገር መማር እንችላለን። ምናልባት እዚህ ጋር ወላጆች ልጆቻችንን እንዳይጠፉብን ይመስለኛል ያን ነገር ለመስጠት ብዙም ፍቃደኛ አይደለንም። ተማሪዎች እንደሚነግሩኝ ማለት ነው አክሰሱን ማግኘት ይቸገራሉ። ምናልባት ስጋቱ እንዳለ ሆኖ በእጃቸው የያዙት ሞባይል ለሌላ ፐርፐዝ እንዳይጠቀሙባቸው ሳክሪፋይስ ብናረግ አብረናቸው ብንሆን ቁጭ ብለን ለ1 ሰዓት ለ2 ሰዓት በእጅ ሞባይላቸው ቋንቋ መማር ቢችሉ ትምህርት ቤት ላይ ብቻ በሚማሩት በቋንቋ ብቁ መሆን ስለማይችሉ ቢጠቀሙበት። እኛም እንደ መምህር ለማዘዝ እንሳቀቃለን። ላይክ መምህር አዞን ነው ይሉና በእጃቸው በሚይዙት ሞባይል ወደ ጥፋትም እንዳይሄዱ እንሰጋለን። በአንድ በኩል ደግሞ በእጃቸው የያዙት ሞባይል እጅግ በጣም
ጠቃሚ ነው። ስለዚህ ቋንቋ ለየት ያለ ትኩረት ተሰጥቶት ተማሪውም ወላጁም እንዲሰራበት ማስመር እፈልጋለሁ እኔ እንደ መምህር። በጣም ልክ ነሽ። ያው እንዳልሹ ነው አሁን ቴክኖሎጂው በተለይ ደግሞ ይሄ እያደጉ ያሉ ልጆች ላይ ያለ ገደብ ስለሆነ የሚጠቀሙት መምረጥ መምረጥ እንዳለባቸው ቢያውቁ ራሱ መምረጥን ቶሎ ቀዳሚ አያደርጉምና እንዳልሹ ቤተሰቦች በደንብ ኃላፊነት ይኖርባቸዋል ያለውን ነገር ይበልጥ ለማበልጸግ ማለት ነው። ከዛ ውጪ ግን እንደው ሂሳብ በየቀኑ መሰራት አለበት እንላለን። እንግሊዘኛንስ ለማዳበር ምንድነው መደረግ ያለበት? ብዙ ጊዜ የእንግሊዘኛ ቋንቋ ትምህርት ላይ እኔም ተማሪ ሆኜ ስቸገር የነበርኩት ላጠና ፕላን አድርግና ላጠና ስልቸገር ነበር። መምህር ሆኜ ነው ላሉ ለተማሪዎች የሚሄን ነገር እናገራለሁ። መምህር ሆኜ ነው የቋንቋ ትምህርት ምንነቱ የገባኝ። ቋንቋ የማትስ ባህሪ ያለው ፎርሙላ ነው፣ ኮንሰፕት ነው፣ አንደርስታንዲንግ ነው እንጂ ልክ እንደ ሶሻል እንደ ባዮሎጂ ሽምድድ አድርገሽ የምትሰሩ ሳብጀክት አይደለም። ኮንሰፕት መያዝ ያስፈልጋል፣ አንደርስታንዲንግ ያስፈልጋል። ዊዳት ኮንሰፕት ልክ እንደ ማቴማቲክስ መሰራት አለበት፣ ፕራክቲስ መደረግ አለበት፣ ኤክሰርሳይዝ መደረግ አለበት። ላይክ ፍሉንሲን ማዳበር የሚፈልግ ኦዲዮ ማዳመጥ አለ፣ ቪዥዋል አለ፣ ቪዲዮ አለ፣ ኤቭሪ ነገር አለ። ግራማቲካሊም ስንመጣ እንዲሁ በደንብ አለ። ኮንሰፕቱን አንደርስታንድ ማድረግ ነው መጀመሪያ። ኮንሰፕት አንደርስታንድ ከተደረገ በኋላ ላይክ ማቴማቲክስ ላይ ፎርሙላ ይዘሽ ፕራክቲስ ታደርጊያለሽ። እንግሊሽም ላይ ኮንሰፕት ከያሽ በኋላ ነው ኤክሰርሳይዝ መደረግ አለበት፣ ፕራክቲስ መደረግ አለበት። ስሩ እንደዛ ፕራክቲስ በምናደርግበት ጊዜ ነው ቋንቋውን በደንብ ማስተር ማድረግ የምንችለው እንጂ በሽምደዳ የምናመጣው ምንም ነገር አይኖርም። ስለዚህ ሁሌም እንደ ሂሳቡ ኮንሰፕቱን እያያዝን በደንብ ማዳበር መቻል አለብን። ኮሙኒኬት ማድረግ መናገር ኤቭሪ ታይም። ብዙ ጊዜ ተማሪዎች ለመናገር ብዙም ድፍረት ማጣት አንዳንድ ኮምፕሊትሊ ፕራይቬት የሆኑ ትምህርት ቤቶች ላይ አዘ ቬሪ ቢጊኒንግ ስለሚሰራባቸው ቆንጆ የሆነ ነገር ታያለሽ። አንዳንድ ቦታ ላይ ስታይ ደግሞ ፍራስትሬት ሲያደርጉ ታያለሽ። ፍራስትሬሽን ግን የባሰ ወደ ኋላ እንድንቀር ነው የሚያደርገን። ሶ በፕራክቲስ ውስጥ ማለፍ ግድ ነው። በቋንቋ ትምህርት ላይ ኮንሴፕቹዋላይዝ አለ ኤንድ ዜን ፕራክቲስ ኤቭሪ ታይም ኤቭሪ ዴይ ፕራክቲስ መደረግ አለበት። በጣም ጥሩ፣ በጣም ደስ ይላል። እንግዲህ መምህር አስቴር በጣም በደስ በሚል ሁኔታ ጥያቄዎቻችንን እየመለስን ተማሪዎቻችንን እያገኘን አንዳንድ ሀሳቦችንም እያነሳን ነው። ወደ ጥያቄዎቻችን ደግሞ መለስ እንላለን። ሶስቱን ጥያቄዎቻችንን ጨርሰናል። ውድ ተማሪዎቻችን እናንተም እያያችሁ እየተመለከታችሁ መልሶቻችሁን 800 ላይ ዋይኤን በማስቀደም እንግዲህ እየላካችሁልን እንደሆነ ተስፋ እናደርጋለን። ስልካችሁ በሰራ ሰዓት የምናገኛችሁ ነው የሚሆነው። አራተኛው ጥያቄ ላይ ነው የምንገኘው። አራተኛውን ጥያቄ በተወሰነ መልኩ እንከታተልና ተመልሰን እንገናኛለን። ውድ ተማሪዎቻችን አራተኛውን ጥያቄ ተከታትለን ተመልሰን ተገናኝተናል። አሁንም ተማሪ መስመር ላይ ይገኛል። ተማሪያችንን እናገኛለን። ሄሎ ሄሎ፣ ጤና ይስጥልን። ማን እንበል? ከየት ነው? ኑሐሚን እባላለሁ። ኑሐሚን አበራ ከአዲስ አበባ። እሺ ኑሐሚን እንዴት ነሽ? መምህር እየሳቀች ነው። ታውቂያታለሽ? መምህር ተማሪሽ ናት እሷ? አዎ። ስለዚህ የዛሬ የመምህር አስቴር ተማሪዎች በጣም እየጎረፉ ነው። ይሄ ደግሞ በጣም ደስ ይላል። አንደኛ ፕሮግራማችንን እንደሚከታተሉ ማሳያ ነው። ሁለት ደግሞ ካንቺ ጋር ይገናኛሉ። በጣም ደስ ይላል። አራተኛው ጥያቄ ላይ ነው የምንገኘው። ኑሐሚን፣ የዛሬዎቹ ጥያቄዎች ግን መምህር ክፍል ውስጥ እንደምታስተምራቸው ቀላል ናቸው ወይስ ከበድ ያሉ ናቸው? አይ በተማርነው መሰረት የወጡ ጥያቄዎች ስለሆኑ ቀላል ናቸው። በጣም ደስ ይላል። እሺ አራተኛውን ጥያቄ እስቲ ያብራሪልንና መልሱ ምንድነው ወደሚለው እናልፋለን። እሺ one of my dash to be a physiologist ነው የሚለው a friends wants
መልሱ የሚሆነው ኤ ነው። ምክንያቱም ዋን ኦፍ ስንል እነዚህ ኳንቲፋየሮችን በምንጠቀምበት ጊዜ ዋን ኦፍ ኢች ኦፍ ነን ኦፍ የምንላቸውን ፕላስ ፕሉራል ካውንቴብል ናውን ከዛ ኢንን ደግሞ ፕላስ ሲንጉላር ቨርብስ ነው የምንጠቀመው። ስለዚህ ቢን ስንመለከት ፍሬንድ ዋንት ነው የሚለው። ፍሬንድ ደግሞ ካውንቴብል ናውን ቢሆንም ሲንጉላር ስለሆነ ምርጫ ውስጥ አናስገባውም። ሲ ፍሬንድስ ነው የሚለው። ፍሬንድስ የሚለው ፕሉራል ካውንቴብል ናውን ነው፣ ግን ቨርቡ ዋንት የሚል ስለሆነ ይህም በተመሳሳይ ምርጫ መልስ አይሆንም። ዲ ደግሞ ፍሬንድ ዋንትስ ነው የሚለው። ይህም በተመሳሳይ ከሲ ጋር ለየት የሚያደርገው ካውንቴብል ናውን ሆኖ ፍሬንድ ሲንጉላር ነው። ዋንስ የሚለው ቨርብ ሲንጉላር ቢሆንም እንኳን ግን እዚህ ጋር የመጀመሪያው ካውንቴብል ናውን ፕሉራል ስላልሆነ መልስ አይሆንም። ስለዚህ መልሱ ኤ ፍሬንድስ ዋንስ። ይሄው እኔ አጨብጭብ ያለው እንደዚህ። ዋው ናሚን በጣም ደስ ይላል። በጣም ደስ ያለ ዶንቦስኮች አልተቻላችሁም። በጣም ነው ማመሰግነው። ናሚን ጎበዝ ተማሪ ናት። በጣም አንደኛ ነው የምትወጣው። ስም ጠሪዋም ጭምር ነኝ። በጣም ደስ ይላል። ስለዚህ በጣም የጠበቀ ግንኙነት ነው ያላችሁ። አዎ ናሚን አቤት። ጥያቄውን በጣም ደስ በሚል ሁኔታ አብራርተሽልናል፣ መልሱንም ሰጥተሽናል። መምህር አስቴር ግን ምን አይነት መምህር ናት? በክፍል ውስጥ ተማሪዎቿን በደንብ ነው የምትከታተለው እና ደግሞ በአግባቡ እያስተማረች የምታወጣቸውንም ጥያቄዎች ለእኛ እንደዚህ በዚህ መንገድ በደንብ ስለምታብራራ የሷን መንገድ ነው የምንከተል። በጣም ደስ ይላል። ዛሬ ልዩ እድል ነውና መምህር አስቴርን እኮ ይሄን ነገር ብጠይቃት በጣም ደስ ይለኛል የምትዩ ጥያቄ ካለ ዛሬ ጠይቂ እስቲ አንድ ጥያቄ። ተማሪዎችን ምን ያህል ነው ማበረታታት የምትፈልጊው? ኑሐሚዬ ጥያቄውን ድገሚልን እስቲ። ተማሪዎችን ምን ያህል ደረጃ ነው ማበረታታት የምትፈልጊው? ተማሪዎችሽን ምን ያህል ደረጃ ነው ማበረታታት የምትፈልጊው? ኑሐሚን ያው እንደምታውቂው እኔ እንጃ በጣም ኤክሰለንት ደረጃ ላይ ብትደርሱልኝ በጣም ደስ ይለኛል። አይ ዶንት ኖ እንግዲህ ያው ትንሽ ድካም ስለሚኖር ያን ያህል የሚገባችሁን ያህል ፍቅርና ክብር ላንሰጣችሁ እንችላለን። ግን እንወዳቸዋለን፣ እናከብራቸዋለን። እጅግ በጣም ጎበዞች ናችሁ። ፕላስ የዶንቦስኮ ተማሪ አይታማም፣ በጣም ጎበዞች ዲሲፕሊንድ ናቸው። እንግዲህ አይ ዶንት ኖ በተቻለ መጠን ማበረታታት ከዚህም በላይ በጣም ቶፕ ላይ ብትደርሱልኝ ደስ ይለኛል። ሰምተሻል አይደለም? አዎ ማንኛውም መምህር በነገራችን ላይ ተማሪዎቹ ከፍ ያለ ደረጃ እንዲደርሱ ነው የሚመኘው። በተመሳሳይ ሁኔታ መምህር አስቴርም እናንተ ያው በጣም ባህሪያችሁ በጣም ጥሩ እንደሆነ እየተናገረች ነው። በዛ ላይ ደግሞ በጣም ጎበዝ ተማሪዎች ናችሁ። ስለዚህ የሷ ምኞት ሁሌም የልፋቷን እንድታገኝ ነው አይደለ? ስለዚህ እናንተ ውጤታችሁ ከፍ ብሎ ጥሩ ደረጃ ላይ ስትደርሱ ያኔ የማበረታቻውም አንድ ማሳያ ይሆናልና ያንን ተከተሉ እንላለን። በጣም ደስ ይላል። ስላገኘንሽ ደስ ብሎናል። ሌላ ሀሳብ ምትሰጪው ካለሽ ትችያለሽ። ተማሪዎች እዚህ ፕሮግራም ላይ እየተሳተፉ እውቀታቸውን እንዲያዳብሩ ይህ መልእክት አስተላልፋለሁ። አመሰግናለሁ። በጣም ደስ ይላል ኑሐሚን፣ በጣም ደስ ይላል። መምህር ምትያታለሽ በመጨረሻ? ኑሐሚንዬ በጣም ነው ሞድሽ፣ በርቺ፣ ምንም ነገር እንዳይገድብሽ። ሴትነት ሃይስኩል ሲገባ ይባላል ሴት ተማሪ አይደል? አንቺ ግን እጅግ በጣም እየጨመርሽ እንደምትሄጂ በጣም በሚገርም ልበ ሙሉነት ነው የምተማመንብሽ። በርቺ። እሺ እኔ ወድሻለሁ። በጣም ደስ ይላል። በጣም ደስ ይላል። ልዩ ቀን ነው። ተማሪዎችና መምህራኖች በዚህ መልኩ ሲመሰጋገኑ ማየት ራሱ በጣም ደስ የሚል ነገር ነው። ኑሐሚን ስለደወልሽ ስለተሳተፍሽ ከልብ እናመሰግናለን። መልካም የትምህርት ጊዜ ይሁንልሽ። መልካም ጊዜ። እኔም አመሰግናለሁ። እሺ እናመሰግናለን። በጣም ደስ ይላል። በጣም ደስ የሚል ጊዜ እያሳለፍን ነው። ተማሪዎች መሆናቸው ደግሞ ይበልጥ አንቺም ታውቂያቸዋለሽ፣ እነሱም ያውቁሻል። ከዛ ውጪ ደግሞ አንዳንድ ተማሪዎች መጠየቅ ስለሚወዱ ነው ሁሌም ይይዙትና ግን ጊዜውን ያጣሉ ወይ ደግሞ ይፈራሉና ለዛ ነው የጠየቅኳት። ኑሐሚን ጥሩ ጥያቄ ጠይቃለች። አራተኛው ጥያቄ ላነን እሷ በጣም ጥሩ አድርጋ መልሰዋለች። የምትጨምሪው ሀሳብ ካለሽ? አክቹሊ ምንም የምጨምረው ነገር የለም። ዩኒት 6 ኳንቲፋየርስ በደንብ ነው ከነርሱ መጽሐፉ እንኳን ርዕስ አይሰጥም። ምንም የዘነጋችሁ ነገር የለም። በሚገባ አብራርታለች። ኳንቲፋየር ዋን ኦፍ ፕሉራል ናውን ያስከትላል ስትል ነበር። ካውንቴብል ፕሉራል ናውን ፕላስ ሲንጉላር ቨርብ ስለሆነ ኤ ነው መልሱ። ምንም የሚጨምረው ነገር የለም። በጣም ደስ ይላል። በጣም ደስ ይላል። መምህር ከልብ አድርገን እናመሰግናለን። ውድ ተማሪዎቻችን አራቱን ጥያቄዎች ጨረስን። የመጨረሻውና አምስተኛው ጥያቄ ላይ ነው የምንገኘው። አምስተኛውን ጥያቄ ደግሞ በተወሰነ መልኩ ተከታትለን ተመልሰን እንገናኛለን።
ተማሪዎቻችን የመጨረሻውን አምስተኛውን ጥያቄ ተከታትለን ተመልሰን ተገናኝተናል። በቀጥታ ወደ መምህር ነው የምናልፈው። መምህር ማብራሪያና ምላሹን አገኛለን ካንቺ። ያው እሺ የአምስተኛው ጥያቄ My brother was born February 14th 1996 ይላል። Prepositions in እና on. We use in with months. መንዝ ብቻውን ከሆነ ኢን እንጠቀማለን። መንዝ ዴት ፕላስ መንዝ ከሆነ ግን ኦን እንጠቀማለን። ስለዚህ የአምስተኛው ጥያቄ ሶሪ ችግር የለው መምህር፣ አንቺ ጥያቄውን እስከምታገኚ ተማሪያችን መስመር ላይ ይገኛልና ቅድሚያ እንስጥ። አዎ በጣም ደስ ይለኛል። እሺ ካላስቸገርንሽ እዛው ትቆሚልናለሽ። እሺ ሄሎ ሄሎ ሄሎ፣ ጤና ይስጥልን። ማን እንበል? ከየት ነው? እዩ አለማየሁ ከጃሞ ሚካኤል አካባቢ። ማን አልከን? እዩ አለማየሁ። እሺ እንዴት ነህ? እግዚአብሔር ይመስገን። የዛሬዎቹ ጥያቄዎች እንዴት ናቸው? መጨረሻ ላይ ነው የተገናኘ ነው፣ ግን ከ1 እስከ 4 የነበሩትስ ምን ይመስላሉ? ቀላል ናቸው። ቀላል ናቸው። ስንተኛ ክፍል ነው? 8። አይ ላንተማ በጣም ቀላል ነው አይደለ? ተምሮት ያለፈ ነው። አምስተኛው ጥያቄ እስቲ ምን ይላል? መልሱስ ምንድነው? እንውሰድ ካንተ። የአምስተኛው ጥያቄ የሚለው ማይ ብራዘር ቦርን ዳሽ ፌብሩዋሪ 4 1996 መልሱ የሚሆነው ኢን ነው። ምክንያቱም በ1996 ስለሚል ዓመተ ምህረቶችን ስናገኝ ኢንን ነው የምንወስደው። ኢንን ነው የምንጠቀመው። እሺ መምህር ማን ነበር ስሙ? ስምህን ማን አልከን? እዩ። እዩ በጣም ነው የምናመሰግነው። አይ እዩ ዓመተ ምህረት መኖሩን ነው አንተ ያየኸው። ነገር ግን ፌብሩዋሪ ወር አለን። ፌብሩዋሪ 14 ይላል አይተዋል? አዎ 1996 ይላል። ይር ብቻውን ከሆነ ልክ ነህ፣ ኢን ነበረ። አሁን ግን ካየኸው ምን አለ? ዴት አለ፣ መንዝ አለ፣ ዴት አለ፣ ይር አለ። ትክክል ነህ። ይር ብቻውን ይር ከሆነ ኢን እንጠቀማለን። ይር ከቀን ጋር ከሆነ ግን ኦን ነው የምንጠቀመው። ስለዚህ መልሳችን ዲ ነው ማለት ነው። እዩ ስለተሳተፍክ በጣም ነው የምናመሰግንህ። እዩ ሰምተሃል አይደለም? ዓመተ ምህረት ላይ ብቻ ሲሆን ኢንን እንጠቀማለን። ዓመተ ምህረት ላይ ግን ቀንና እንዲሁም ደግሞ ወሮች ከተጨመሩ ግን ኦን የሚለውን እንጠቀማለን ብላለች መምህር። ስለዚህ በዚህ መሰረት ማብራሪያውን መውሰድ አለብህ። ጥያቄ ደግሞ መሳሳት ምንም ማለት አይደለም። ትክክለኛውን ጥያቄ መልስ አሁን ስላገኘክ መለስ ብለህ ደግሞ ታየዋለህ አይደለ? በጣም ጥሩ። መምህርንም ማስቆመናታል፣ እያብራራች ነው። አንተ ደግሞ በመሀል ገብተክ ያለህን መልስ ስለሰጠህን ከልብ እናመሰግናለን። መልካም ጊዜ እዩ። መልካም ጊዜ እንላችሁ። እሺ እናመሰግናለን። ስለዚህ መልሳችን ኦን ነው የሚሆነው። እዩ እንግዲህ ኢን ብሏል። ዓመተ ምህረቷን ብቻ ነው የመጨረሻዋን ያየው። ወር ብቻውን ከሆነ ኢን ነው፣ ዓመተ ምህረት ብቻውን ከሆነ ኢን ነው። ቀን ከጨመርን ግን ኦን ይሆናል። በጣም ጥሩ፣ በጣም ደስ ይላል። መምህር እንግዲህ አምስቱን ጥያቄዎች በዚህ ሁኔታ ዘና ብለን መለስን። የመጀመሪያው ጥያቄ የሚሆነው በጣም ተማሪዎችሽ ደውለዋል። ምን አይነት ስሜት ተሰማሽ የሚል ይሁን እስቲ። ደስ ብሎኛል እውነት ለመናገር በጣም። ይደውላሉ ብለሽ ጠብቀሽ ነበረ? አልጠበቅኩም። ሚስጥር ነው እንግዲህ ብዬ ነው ያሰብኩት። ገብቶሻል እንግዲህ አይዶን ነው። ፕላስ ደግሞ ይከታተላሉ የሚልም ብዙ እምነት የለኝም። ፈተናም ስለሆነ ፈተና ነን ዛሬ። ፈተና ነበር? አዎ። ያው እንግዲህ ቤታቸው ገብተው በዚህ ሰዓት መክሰስ እየበሉም ቢሆን ያያሉ። ብዙ ጊዜ የልጆች ዓለም ቴሌቪዥን ይመለከታሉ። በጣም በርካታ ታዳጊዎች በዚህ ሰዓት ይሄንን አዩ። ካንቺ ጋር ስለተገናኙ እኛ በግላችን በጣም ደስ ብሎናል። ጎበዞች ናቸው። አዎ። እና ደግሞ ደስ በሚል ሁኔታ ማብራሪያ ሲሰጡ ነበርና በጣም ደስ ይላል። በጣም ስትሄጂ ምን የሚጠብቅሽ ይመስልሻል? ነገ ወደ ክላስ ስትገቢ
እንግዲህ ያው በጣም ምን ያህል ድረስ ታበረታችናለች ብላለች አይደለም? እውነት ነው። ስለዚህ አንድ ይሄ ማሳያ ነው እንግዲህ ደውለው መሳተፋቸው፣ ማብራራታቸው፣ መመለሳቸው ደስ የሚል ነገር ነው። አንቺ ደግሞ እዛ ላይ ሌላ ነገር ታኪላቸዋለሽ ማለት ነው። በአጠቃላይ እንደው ተማሪዎችሽን በምን አይነት ሌቭል ወይም ደረጃ ተከፊያቸዋለሽ የሚለውን እስቲ? አዎ በዚህ ዘመን የትምህርት ጉዳይ ትንሽ ከበድ እያለ ነው። ተማሪዎቻችን በሶስት እንከፍላቸዋለን። አሁን ላይ ግን ያለው ሲቹዌሽን እንደ ድሮ አይደለም። የምናየው ነገር ትንሽ በየትምህርት ቤቱ ከጓደኞቼ ጋር እኔ ባለሁበት ሳይሆን እንዳጠቃላይ ይሄ በሶስት የምትከፊው ነገር አሁን ትንሽ አሳሳቢ ጉዳይ ነው። ወደ ተመሳሳይ የሆኑብን እየመጡ ነው። የራሳቸው ሪዝን ይኖራቸዋል፣ ምክንያት ይኖራቸዋል፣ ልንረዳቸውም ይገባል። ግን ትምህርት የአንድ ሀገር የጀርባ አጥንት ነው። ያለ ትምህርት ምንም ልንሰራ አንችልም። ተማሪዎች ላይ ብዙ መምህራን ጓደኞች ላይ ከተለያየ ትምህርት ቤት ተወጣተን ስናወራ ወደ ዩኒፎርም ወደ ሆነ ይሄ ሶስት አይነት የምትዩ ተማሪ ወደ ዩኒፎርም እየመጣብሽ ነው። ይሄ ሆፕለስ የሆነ ትምህርትን ጥላቻ ምክንያት ሊኖራቸው ይችላል። ኦፍ ኮርስ እኔ እረዳለሁ፣ ሀዜ ቲቸር የምረዳው የምወስደው ነገር አለ። ግን በጣም ማስመር የምፈልገው ልጆች እንዲረዱ የምፈልገው ነገር አለ። ወደ ትምህርት ቤት ስንሄድ ነገ ዲግሪ ይዘን ስራ ተቀጥረን ገንዘብ አግኝተን ለመኖር መሆን የለበትም። በጭራሽ በፍጹም መታሰብ የለበትም። የሰው ልጅ ከሚገነባበት አንዱና የመጀመሪያው ትምህርት ነው። ትምህርት ቤት ስንሄድ እውቀትን እንቀስም ልንማር ነው። በእያንዳንዱ ሳብጀክት በየትኛውም ሳብጀክት እኛ የምንገነባበት ግብአት አለ። ሶ የትኛውንም ሳብጀክት ሳይንቁ ለመማር ማስተማሩ ቻሌንጅ ሳይሆኑ ብዙ ነገሮች አሉ። ዲፕ ሊሆን ልናወራው የማንችለው በመምህራንና በተማሪዎች መካከል ያለው ነገር ትንሽ ተመሳሳይ ተማሪ ካገኘሽ ከባድ ይሆናል። ወዴት እየሄድን ያለ ነው? ሶ ተማሪዎች የምንሄድበትን አላማ ብናውቅ ታላላቆቻችን አይተን እከሌ ምን ሰርቷል፣ እከሌ ምን አግኝቷል ላይክ እንደዚህ አይነት አስተሳሰብ ቀርቶ እኔ ወደ ትምህርት ቤት የሚሄደው የሆነ ቫልዩ አድል አድርግ ነው። በእያንዳንዱ ሳብጀክት ላይ ለህይወቴ የሚጠቅመኝ አድ የማረገው ቫልዩ አለ ብለው ማሰብ መቻል አለባቸው። ከሁሉም ሳብጀክት ላይ አለ። ከሁሉም በሪል ላይፋችን ላይ የምንጠቀመው ክፍል ቁጭ ብለን የምንማረው ይሄ ይቅር የማንለው ብዙ ሳብጀክት ስላለ መማር ቢችሉ እኛ ደግሞ መምህራን ልጆቻችን መረዳት ብንችል ጠጋ ስንል ብዙ ነገር አለ እኮ ጠጋ ብለን ስንጠይቃቸው የምንሰማው ብዙ ነገር ስላለ መምህራን ልበ ሙሉ ሆነ ራሳችን በደንብ አስፍተን ትግስታችንን ስፍት አድርገን ልጆቻችን ክሎዝሊ ብንቀርብ ከምንሰጠው አካዳሚክ ሳብጀክትም በላይ የትምህርትን አስፈላጊነት መስበክ የሚያስፈልግ ይመስለኛል። አሁን ባለንበት ሲቹዌሽን ላይ ምን ያህል ኢምፖርታንት እንደሆነ ለእያንዳንዱ ኢንዲቪዥዋል ትምህርት አስፈላጊ መሆኑን እንዲረዱ ሶ እነዛ ፋስት ለርነር፣ ሚዲየም ለርነር፣ ስሎ ለርነር የምትያቸው ሶስት አይነት ተማሪዎች ፎር ዘ ታይም ቢንግ ትንሽ አወዛጋቢ ይሆናል። ዩኒፎርም ወደ መሆን ሁሉም ትምህርት ላይ ያለው ነገር በጣም ትሪት አድርገን ወደ ትምህርቱ እንዴት እንደምናመጣቸው ስለምናውቅ ነው ዲስከስ እናደርጋለን። መምህራን እንደዚህ ቁጭ ብለን ያሳስበናል። ምክንያቱም የጀርባ አጥንት የሌላት ሀገር ልትቆም አትችልም። ትምህርት ላይ መሰራት አለበት። ስለዚህ መምህራን ተማሪዎችንም ባለች ትንሽ ነገር እባካችሁ እንስራ ነው የምለው። በጣም ደስ ይላል። በትክክል ነው ማለት አሁን ላይ እንዳልሽው ነው ተማሪዎች ተስፋ ወደ መቁረጥ ይሄዳሉ። ያለውን ነገር ሲያዩ ተምሬ ምን አደርጋለሁ አሁን ከሚያዩት ነገር አንጻር ተስፋ ይቆርጣሉ። አንቺ እንዳልሽው ግን መሰረት ስለሆነ ተስፋ መቁረጥ የለብንም። በቃ ባለንበት ሌቭል ላይ ብቁ ሆነን መያዝ ያለብንን መያዝ አለብን ለራሳችን ስንል ማለት ነው። የተማረ ወድቆ አይወድቅም አይደለም የሚባለው። ምንም ቢመጣ ምንም ቢፈጠር ያው መማራችን ግድ ነው። ያንን እንያዝ ነው። ከዛ መሀል ደግሞ እንረዳዳ ነው። መምህራኖች ተማሪዎች እንደዚህ አይነት ስሜት ሲያሳድሩ በጣም ደስ የሚል ነገር ነው። መምህራኖች መቅረብ ስንጥላቸው ይባስ ወደዛ ነገር እየሄዱ ነው የሚሄዱትና
ያንን ነገር አለማድረግ አንድ ትልቅ ነገር ነው። በጣም ደስ ይላል መምህር፣ በጣም ደስ የሚል ነገር ነው ያወራሽን። ከተማሪዎችሽ ጋርም ተገናኝተናል። በአጠቃላይ ግን ቆይታችን ምን ይመስላል፣ እንደዚህ አይነት ፕሮግራሞች ምን ጠቀሜታ አላቸው የሚለውን እናንሳና እንጨርሳለን። በጣም ቆንጆ፣ እጅግ በጣም አሪፍ ምርጥ ነገር ነው። በርቱ፣ ቀጥሉ። ከዚህም ሰፋ አድርጋችሁ በተቀጥሉበት ደስ ይለኛል። ትንሽ ናት አይደል? አንድ ሰዓት የአንድ ሰዓት ቆይታ አይ ቲንክ አጠረ። መጀመሪያ ረጅም መስሎኝ ነበረ። አሁን ግን ተማሪዎች ሲገቡ ያንቺም ነገር አለ፣ ሌሎች የምናነሳቸው ሀሳቦች ይኖራሉና እነዛ ሲሆኑ እንደዚህ ግን ደግሞ ሳይታወቅም ያልቅ ነገር ደግሞ ደስ ይላል አይደለ? ሰውን ሳያሰለች። ስለዚህ ደስተኛ ነበርሽ በቆይታሽ? በጣም እጅግ በጣም ቆንጆ ነበረ። በጣም ደስ ይላል። ማስተላለፍ የምትፈልጊው መልእክት ካለሽ ትችያለሽ። ማስተላለፍ የምፈልገው ለ20 ዓመት ያስተማርኳቸው ተማሪዎች በተለይ በላዛሪስ ካቶሊክ ትምህርት ቤት ለ10 ዓመት ሳስተምር እጅግ የሚወዱ ተማሪዎች በያላችሁበት ሰላምታ እንዲደርሳችሁ ፈልጋለሁ። በእርግጠኝነት ስለሚያዩት ማለት ነው። ሰቆጣ ስሬል የምትባል ትምህርት ቤት እንዲሁ እጅግ የምወዳቸው ተማሪዎች ነበሩ። እነሱንም በግሬስ ትምህርት ቤት አሁን ደግሞ በዶንቦስኮ ካቶሊክ ትምህርት ቤት እጅግ ተወዳጅ የሆኑ ተማሪዎች አሉ። ሁላችሁም በያላችሁበት ሰላም ጤና ይስጥልኝ ማለት ፈልጋለሁ። በርቱ፣ ተበራቱ። እናንተ የሀገር ተስፋዎች ናችሁ። ሀገር እናንተን ትፈልጋለች ማለት ነው ፈልገው። በጣም ደስ ይላል። መምህር አስቴር እንግዲህ እዚህ ድረስ ጊዜሽ መስዋዕት አድርገሽ ለተማሪዎች የሚመጥን ጥያቄ በማዘጋጀት ከዛ በተጨማሪ ደግሞ እንደዚሁ እንደ ክፍል ውስጥ እያብራራሽ ከኛ ጋር ቆይታ አደረግሽ፣ ሌሎች ሀሳቦችንም አነሳሽ። በእርግጠኝነት ተማሪዎቻችን ደግሞ ከዚህ ብዙ ነገር ይወስዳሉ ብለን ተስፋ እናደርጋለን። ስለዚህ ስለመጣሽ ከልብ እናመሰግናለን። እኔም ስለጠራችሁኝ አክብራችሁ በጣም አመሰግናለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ያንቺ አይነት መምህር ይብዛልን እንላለን። አመሰግናለሁ። በጣም ጥሩ እናመሰግናለን። ውድ ተመልካቾቻችን የዛሬው መምህር ዝግጅታችን እስካሁን የተከታተላችሁትን ይመስል ነበረ። በጣም ቆንጆ ቆይታ አደረግን። የተነሱ ጥያቄዎች ደግሞ በጥሩ ሁኔታ በተማሪዎች እንዲሁም በመምህራችን አስቴር እንግዲህ እየተብራሩ ለ1 ሰዓት ያክል ቆይታ አደረግን። ይህ ዝግጅት ቢያመልጣችሁ ማክሰኞ ከ11 ሰዓት እስከ 12 ሰዓት እንግዲህ በድጋሚ ስለሚተላለፍ የተነሱ ጥያቄዎች ይጠቅማችኋልና ብትመለከቱት ጥሩ ነው ብለን እናስባለን። ከዛ ውጪ ደግሞ ዩቲዩብ ቻናላችንንም እንደዚሁ ብታዩ እዛ ላይ ስለምታገኟቸው የተለያዩ ትምህርቶችን መከታተል ትችላላችሁ። የዛሬው ዝግጅታችን ይሄን ይመስል ነበር። ሜሮ ሙልጌታ ካስፈጻሚያችን ቤተልሔም ብርሃኑና ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ አደረግን። ሳምንት ከሌላ መምህር ጋር የምንገናኝ ነው የሚሆነው። እስከዛው ድረስ መልካም ሳምንት።